በዛሬው ዕለት አንድ አስገራሚ ዜና ወጥቷል። የአሜሪካ የኢነርጂ ሚኒስትር ክሪስ ራይት በትዊት ገጻቸው እንዲህ የሚል ጽሑፍ አውጥተዋል። ለመጀመሪያ ጊዜ የአሜሪካ ጦር በሆርሙዝ የባህር ወሽመጥ በኩል የምታልፍ የነዳጅ ጫኝ መርከብን በተሳካ ሁኔታ አሳልፏል። ይህ ትልቅ ስኬት ነው የሚልና ሌሎችም ተመሳሳይ ነገሮችን አስፍሯል። በዚህም የተነሳ የክሪስ ራይት መልእክት ከፍተኛ መነቃቃትን ፈጥሮ ነበር፣ በሰፊውም ሲሰራጭ ቆይቷል። ነገር ግን ከጥቂት ሰዓታት በኋላ ፔንታጎን ወጥቶ እንዲህ ያለ ነገር አልተከሰተም አለ። ማለትም እንዲህ ያለ ነገር የለም፣ ማንንም አላጀብንም፣ የአሜሪካ ጦርም አላክንም አለ። በመጨረሻም ክሪስ ራይት ትዊቱን ለማጥፋት ተገደደ። ይህ ጉዳይ እንደ ተራ ነገር የሚታይ አይደለም። ምክንያቱም የአሜሪካ ብሔራዊ ደህንነት አማካሪ ጆን ኬርቢ የአሜሪካ መንግስት በነዳጅ ላይ ዋጋ እያታለለ መሆኑን በግልጽ ተናግሯል። አክሎም በእኔ እይታ ይህ የገበያ ማጭበርበር ይመስላል ብሏል። እንዲሁም እሱ የገበያውን እያዘበራረቀ ሊሆን ይችላል። ዛሬ ጠዋት በአሜሪካ ሰዓት አቆጣጠር የነዳጅ ዋጋ በከፍተኛ ሁኔታ ጨምሮ ነበር። የሼር ገበያውን በከፍተኛ ሁኔታ ወርዶ ነበር። በእርሱ ንግግር ምክንያት ሁለቱም ገበያዎች አቅጣጫቸውን ቀይረዋል። የነዳጅ ዋጋ ላይ ይጫወታሉ ማለት ምን ማለት ነው? የነዳጅ ዋጋ እንዲቀንስ ለማድረግ ሁል ጊዜ ሁኔታውን ጥሩ ነው፣ ጦርነቱም ሊያበቃ ነው የሚሉ ዜናዎችን ያወጣሉ። አንዳንድ ተንታኞች እንደሚሉት የአሜሪካ መንግስት የሚያደርጋቸው ነገሮች ሁሉ የአጭር ጊዜ መፍትሄዎች ናቸው። ጥያቄውም ወደዚህ ደረጃ እንዴት ደረሰ የሚለው ነው። የአሜሪካ ጦርነቱን መቆጣጠር ያልቻለችው ለምንድን ነው? በእርግጥ ኒውዮርክ ታይምስ የተባለ የአሜሪካ ጋዜጣ ላይ የወጣ ጽሑፍ አለ። ይህም ዎል ስትሪት ጆርናል ባወጣው ሌላ ጽሑፍ ላይ ተቀምጧል። በእነዚህ ጽሑፎች ውስጥ የአሜሪካ በኢራን ላይ ስላላት የጦርነት እቅድ ያጋጠሟት አስከፊነት ውድቀቶች ተገልጠዋል። በያዝነው መረጃችን አሜሪካውያን እንዴት እንዲህ ሊያስቡ እንደቻሉ፣ የጦርነት ውሳኔውንስ እንዴት በዚህ መልኩ እንደወሰኑ፣ እንዲሁም የአሜሪካ ፕሬዝዳንት ኢራንን በዚህ ሰዓት ለመምጣት እንዴት እንደወሰኑ እንመለከታለን። ሰላም ጤና ይስጥልኝ የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቃራችን ማብቂያ ድረስ አብራችሁን ሁኑ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝሩ አልፋለሁ። ፈንጂዎች በሆርሙዝ የባህር ወሽመጥ ላይ ምን ተፈጠረ? ዎል ስትሪት ጆርናል አንድ አስደንጋጭ መረጃ ይፋ አደረገ። ኢራን በሆርሙዝ የባህር ወሽመጥ ውስጥ 10 ያላነሱ ፈንጂዎችን ቀብራለች ብሏል። ይህ ሁኔታ በጣም አደገኛ ነው፣ ምክንያቱም የአሜሪካ ጦር የኢራን አብዮታዊ ዘበኛ ወደ ወሽመጡ ሊልካቸው የነበሩ 13 ፈንጂ ጫኝ ጀልባዎችን መተናል ብሎ ነበር። ማለትም አሜሪካ ፈንጂዎቹን ወደ ወሽመጡ ሳይደርሱ መተናል ብላ ነበር። በሌላ በኩል ዶናልድ ትራምፕ ፈንጂ ሊቀብሩ የነበሩ የአብዮታዊ ዘበኛ ጀልባዎችን መተናል ብሏል። አደገኛው ነገር አሜሪካ የኢራንን ሙከራዎች እያከሸፍኩ ነው ብትልም አብዮታዊ ዘበኛው ግን ፈንጂዎቹን በመቅበር ተሳክቶለታል። ይህ ትልቅ ለውጥ ነው። በመጀመሪያ ይህ የስለላ ውድቀት ነው። የአሜሪካ የስለላ ድርጅት ስለ ኢራን እንቅስቃሴ ሙሉ በሙሉ መረጃ የለውም ማለት ነው። ሁለተኛው ኢራን የአሜሪካን ጦር አልፋ የፈለገችውን ፈንጂ የመቅበር ስራ መስራት ችላለች። ታዲያ ምን ችግር ያመጣል? ምክንያቱም ወሽመጡ ቀድሞም ዝግ ነበር። ማንኛውም መርከብ ሲያልፍ ኢራን በሮኬት ትመታው ነበር የሚሉ ሀሳቦች መነሳታቸው አይቀርም። ነገር ግን ነገሩ ከሚታሰበው በላይ አደገኛ ነው። ምክንያቱም ያው ጋዜጣ ዋል ስትሪት ጆርናል ሌላ መረጃ ይፋ አድርጓል። በአሁኑ ሰዓት በሆርሙዝ በኩል ነዳጅ ወደ ውጭ እየላከች ያለችው ብቸኛ ሀገር ኢራን እንደሆነች ገልጿል። ጦርነቱ ከተጀመረበት ጊዜ አንስቶ ነዳጇን ወደ ውጭ እየላከች ያለችው ሀገር እሷ ብቻ ናት። ጋዜጣው እንደሚለው ኢራን ከጦርነቱ በፊት ታገኝ ከነበረው በላይ አሁን ገንዘብ እያገኘች ነው። ምክንያቱም ነዳጅ ማውጣት የምትችለው እሷ ብቻ ስለሆነች። ቻይና ከኢራን ለምትገዛው ነዳጅ የምትከፍለውን ዋጋ ጨምራለች። ጋዜጣው እንደዘገበው ኢራን 7 የነዳጅ ጫኝ መርከቦችን መላክ ችላለች። 7 መርከቦችን ልካለች። ከጦርነቱ በፊት ከነበረው በላይ ገንዘብ እያገኙ ነው። ይህ ትልቅ ለውጥ ነው። ለምን ነው የኢራን ብቻ የነዳጅ መላክ የቻለችው? አሜሪካስ ለምን የኢራን መርከቦች አትመታም? ለዚህ ሁለት ምክንያቶች አሉ። አንደኛ የኢራን መርከቦች ፈንጂዎቹ የት እንዳሉ ያውቃሉ። አብዮታዊ ዘበኛው ፈንጂዎቹን ካርታ ይሰጣል፣ ስለዚህ አደጋውን ያልፋሉ። ሁለተኛው በወሽመጡ ላይ መርከቦችን የምትመታው ኢራን እንጂ አሜሪካ አይደለችም። ስለዚህ የራሷን መርከቦች አትመታም። ታዲያ አሜሪካ ለምን መርከቦቹን አትመታም? ምክንያቱም የኢራን የነዳጅ ማጣሪያዎችና ማከማቻዎችን አሜሪካ መምታት ከቻለች ለምን መርከቦቹን አትመታም? የሲኤንኤን ዘጋቢ እስራኤል በኢራን ውስጥ 30 የነዳጅ ማጣሪያዎችን መታለች ብሏል። በቴህራን ሰማይ ላይ ጥቁር ደመና ተፈጥሮ መርዛማ ዝናብ ወይም ጥቁር ዝናብ እንደዘነበ ደርሷል። ነገር ግን አሜሪካ የኢራን መርከቦች ቢሆንም እንኳን የነዳጅ መርከቦች እንዲመቱ አትፈልግም። ምክንያቱም ማንኛውም ከሆርሙዝ የምትመጣ የነዳጅ መርከብ የዓለምን የነዳጅ ዋጋ እንድትቀንስ ታደርጋለች። ስለዚህ ከአካባቢ ነዳጅ እንዲወጣ አሜሪካ ትፈልጋለች። ኢራንም ብትሆን እንኳን ምንም እንኳን ኢራን ከአሜሪካ ጋር እየተዋጋች ብትሆንም እና በምታገኘው ገንዘብ መሳሪያ ብታመርተም አሜሪካ የነዳጅ ዋጋ እንዲወርድላት ስለምትፈልግ ዝም ትላለች። ይህ አንደኛው ነው። ሁለተኛው ነገር አክሲዮስ እንደዘገበው
አሜሪካ እስራኤልን የኢራንን የነዳጅ ማጣሪያ እና ማከማቻዎችን መምታቷ እንድታቆም ጠይቃለች። ከአሁን በኋላ አይቻልም ብላለች። ይህ የአክሲዮስ ዘገባ ትልቅ ችግር እንዳለ ይጠቁማል፣ ምክንያቱም በአሜሪካና በእስራኤል መካከል ያለውን ግልጽ መከፋፈል ያሳያል። የአሜሪካ መከላከያ ሚኒስትር ወጥቶ እኛ የኢራን የነዳጅ ማጣሪያዎች አልመታንም፣ ይህ ለእኛ ግብ አይደለም፣ የእስራኤል ግብ ነው ብሏል። ይህ በአሜሪካና በእስራኤል መካከል ያለው መከፋፈል አስፈላጊ ሊሆን የቻለበት ምክንያት ከጦርነቱ በኋላ ያለው እቅድና የጦርነቱ ግቦች የተለያዩ መሆናቸውን ያሳያል። እስራኤል ኢራንን ማጥፋት፣ ስርዓቱን መጣልና ከዛ በኋላ የሚመጣውን ማዳከም ትፈልጋለች። አሜሪካ ስርዓቱን መጣል ብትፈልግም ከጦርነቱ በፍጥነት መውጣት ትፈልጋለች። እስራኤል ግን ጦርነቱን ለመቀጠል ችግር የለባትም። እንዲሁም እስራኤል ለኢራን ጦርነት በታሪክ ትልቁን በጀት መድባለች። ይህ የሚያሳየው ጦርነቱ ረጅም ጊዜ እንደሚወስድ ነው። ምንም እንኳን ጽዮናውያን ለገንዘብ ቢሰስቱም ኢራንን ለማጥፋት ግን ኢንቨስት ለማድረግ ዝግጁ ናቸው። አሜሪካ መውጣት ትፈልጋለች፣ እስራኤል መቀጠል ትፈልጋለች። ትላንት ፎሬን ፖሊሲ ባወጣው ጽሑፍ አንድ የእስራኤል ጄኔራል ወታደራዊ ግቦቻችንን እንመታለን፣ መውጣት አለብን ብሎ አሜሪካውያን ለማሳመን ቢሞክርም የኔታንያሁ ስልጣን ግን በጦርነቱ ላይ ክፉ ዝግጁ ናቸው። አሜሪካ መውጣት ትፈልጋለች፣ እስራኤል መቀጠል ትፈልጋለች። ትላንት ፎሬን ፖሊሲ ባወጣው ጽሑፍ አንድ የእስራኤል ጄኔራል ወታደራዊ ግቦቻችንን እንመታለን፣ መውጣት አለብን ብሎ አሜሪካውያንን ለማሳመን ቢሞክርም የኔታንያሁ ስልጣን ግን በጦርነቱ ላይ ከፋ ያለ ነው። እርሱ ጦርነቱ እንዲቀጥል፣ በኢራን ላይ ያለውን ነገር ሁሉ እንዲያጠፋ፣ ወታደራዊ ግቦችን ብቻ ሳይሆን ፖለቲካዊ ግቦችንም እንዲመታ ይፈልጋል። ይህም እንዳይፈረድበት ወይም ስልጣኑን እንዳያጣ ነው። ይህ ከሆነ ጥያቄው ታዲያ ጦርነቱ ለምን አይቆምም የሚለው ነው። ዛሬ ጦርነቱ 10ኛ ቀኑን ይዟል። የአሜሪካ ጀነራሎች ለዶናልድ ትራምፕ ያስጠነቀቁት ነገር ነበር። የአሜሪካ የአየር ኃይል ከ10 ቀናት በላይ ጦርነቶችን መቀጠል የለበትም። ይህም የጦር መሳሪያ ክባችን ላይ ተጽዕኖ ይፈጥራል፣ የጥቃቱን ብቃት ይቀንሳል፣ ምክንያቱም የስለላ መረጃ ያገኘንባቸው ቦምቦች ጨርሰናል ብለዋል። ከ10 ቀናት በላይ መቀጠል የማይችል ትልቅ ኦፕሬሽን ነው ብለውት ነበር። ታዲያ ጦርነቱን ለምን አልቆመም? አንደኛው ምክንያት ኒውዮርክ ታይምስ እንደሚለው ኢራን ከጦርነቱ ጋር እየተላመደች በመምጣቷ ነው። በእርግጥ ኢራን ከጦርነቱ ጋር መላመድ ጀምራለች። ማለትም ኢራን አሁን ዝም ብላ አታጠቃም። የአሜሪካን የአየር መከላከያ ብቻ ለመጨረስ ዝም ብላ አታባክንም። ኢራን ወደ ሁለተኛ ምዕራፍ ተሸጋግራለች። አሜሪካ ወደ አዲስ ምዕራፍ እንደገባች ሁሉ ኢራንም ገብታለች። የአሜሪካ ጄኔራሎች እንደሚሉት ኢራን የእስራኤልና የአሜሪካን የእሳት ኃይል መቋቋም እንደማትችል ተረድታለች። በዚህም የተነሳ በጣም ከፍተኛ ዋጋ ያላቸውን ቦምቦች በጥንቃቄ ትመታለች። ታዲያ አሜሪካውያን እንደሚሉት ከሆነም የኢራን የሚሳኤል ጥቃት በ90% ቀንሷል። ማለትም የኢራን ሚሳኤል የመምታት አቅም አሁን በቀን 10% ብቻ ነው። የድሮን አቅሟም 20% ብቻ ነው። ለዚህ ነው ኢራን ወደ ሁለተኛው ምዕራፍ የዞረችው። እያንዳንዱ የሚመታ ግብ ላይ ትክክለኛነት ወይም አኪሬሲ መሆን የሚል ነው። ጽሑፉም ኢራናውያን የአሜሪካን ጦር ደካማ ጎኖች መምታት ጀምረዋል ይላል። ከነዚህም ውስጥ መኮንኖች የሚያርፉባቸውን ሆቴሎች፣ በቂ ጥበቃ የሌላቸውን የአሜሪካ የጦር ሰፈሮችና የአሜሪካ ወታደሮች። ለዚህም ማስረጃው 7 የአሜሪካ ወታደሮች ተገደሉ፣ 140 ቆሰሉ የሚለው ዜና ነው። ምንም እንኳን 108ቱ ወደ ስራ ቢመለሱም 140 ጉዳት በአሜሪካ ጦር ውስጥ በጣም ትልቅ ቁጥር ነው። ስለዚህ የኢራን ጥቃቶች አሁን ዋናው መገለጫቸው ትክክለኛነት ወይም አኪሬሲ ነው። ለምንድነው ኢራን መላመድ የቻለችው? አሜሪካ ለምን መደምደም አልቻለችም? ለዚህ ብዙ ምክንያቶች አሉ። በመጀመሪያ ኒውዮርክ ታይምስ ላይ የወጣው ጽሑፍ እንደሚለው ከጦርነቱ በፊት የአሜሪካ ፕሬዝዳንት ተመክሮ ነበር። ምክሩም ጦርነቱ እንዳትጀምር፣ ምክንያቱም የነዳጅ ዋጋ በጣም ሊጨምር ይችላል ብለውት ነበር። ፕሬዝዳንቱ ግን አይ እንዲህ ያለ ነገር አይከሰትም አለ። ምክንያቱም ባለፈው የ12 ቀን ጦርነት የነዳጅ ዋጋ ቢጨምር ወዲያው ወደ ነበረበት ቦታ ተመልሷል አላቸው። በተጨማሪም ኢራን ከገልፎ ሀገራት ጋር የሰላም ስምምነት ስላላት አትመታቸውም ብሎ ነበር። ይህ የሚያሳየው ዶናልድ ትራምፕ ሁኔታውን በትክክል አለማየቱን ነው። ለትራምፕ ትልቁ ሽልማት የኢራንን መሪና ባለስልጣናትን መግደል ነበር። ኔታንያሁ ያሳመነው ነገር ከጦርነቱ አደጋዎች የበለጠ ሆኖ ታይቶታል። ትራምፕ ይህንን እንዳለ በስብሰባው ላይ የነበሩት አብዛኞቹ ሰዎች ኢራን አትመክትም፣ የገልፎ ሀገራትንም አትመታም፣ ሆርሙዝንም አትዘጋም፣ ጦርነቱም አይረዝምም ወደሚለው ሀሳብ አዘነበሩ። ይህን የወሰኑት በሰኔ ወር በነበረው የ12 ቀን የእስራኤልና የኢራን ጦርነት ላይ ልምድ ተመስርተው ነው። አሁን ግን አሜሪካውያን ተሳስተናል እያሉ ነው። ምክንያቱም ልምድ መውሰድ የነበረብን ከ12ቱ ቀን ጦርነት ሳይሆን ከሁቲዎች ነበር እያሉ ነው። አሜሪካውያን ሁቲዎችን ለ1 ወር መቱ፣ $1 ቢሊዮን አወጡ። በመጨረሻ ምንም ውጤት ሳያመጡ ወጡ። አሁን ያለንበት ሁኔታ የሁቲዎች አይነት ጦርነት እንጂ የ12ቱ ቀን ጦርነት አይደለም ይላሉ። የሰኔው ጦርነት አሜሪካና እስራኤልን አታሏቸዋል። የቀጠናው ተንታኞችም ኢራን አሁን እየመከተችና እያሸነፈች ነው የሚል ሀሳብ ሲያስቀምጡም ይስተዋላሉ። ነገር ግን የሁለቱን ወገን ደካማ ጎኖች ማየት ያስፈልጋል። ኢራን ወደ ሆርሙዞች መጥፈ እንጂ መቅበር ዞረች ማለት የአቅም ማነሳ ምልክት ነው። ማለትም ኢራን እንደ ቀድሞ ሁሉንም መርከቦች መምታት አልቻለችም ለማለትና መከታተል አቅሟን ይቀንሳል። የኢራን ራዳሮች ተመተዋል። አሜሪካ ለሩሲያ በዚህ ጦርነት እንዳትገቢ ብላ አስጠንቅቃለች። ሩሲያም እኛ አልገባንም፣ ለማንም የስለላ መረጃ አልሰጠንም ምላሽ ሰጣለች።
ሩሲያ ለአሜሪካ መከላከያ ሚኒስትር ትላንት በስልክ የአሜሪካን ጦር በሚመቱት ምንም አይነት የስለላ መረጃ ለኢራን አልሰጠንም ብላለች። ሩሲያውያን የስለላ መረጃ መስጠታቸውን ቀንሰዋል፣ ነገር ግን ሙሉ በሙሉ አላቆሙም። በዚህ ምክንያት ኢራን መርከቦችን የመከታተል አቅሟ ስለቀነሰ ፈንጂ መቅበር ጀምራለች። ይህንን ያረጋገጠው ከሳውዲ አረቢያ የመጣች የነዳጅ መርከብ ሆርሙዝን አልፋለች። ኢራን አልመታቻትም ወይም አላየቻትም። ይህ የኢራን የመከታተል አቅም በከፍተኛ ሁኔታ መቀነሱን ያሳያል። ታዲያ ትክክለኛነት ወይም አኩሬሲ ላይ ታተኩራለች ከተባለ እንዴት የክትትል አቅሟ ቀንሷል ሊባል ይችላል? ምክንያቱም ኢራን አሁን የምትመታው ከጦርነት በፊት በሰበሰበችው የስለላ መረጃ ነው። ማለትም የማይንቀሳቀሱ ወይም ፊክስድ አሴቶችን፣ ግቦችን የምትመታው የሚንቀሳቀሱ ጦሮችን ወይም ራዳሮችን አይደለም። ሁለተኛው ሩሲያውያን መረጃ መስጠታቸውን ቀንሰዋል እንጂ አላቋረጡም። ፑቲን አሜሪካን ማጣት አይፈልግም። በተለይ በዩክሬን ጦርነት ምክንያት ትራምፕ የሩሲያን አቋም እንደሚደግፍ ስለሚያምን እሱን ማጣት አይፈልግም። ሌላው ትልቅ ጥያቄ ይህ ጦርነት ይረዝማል የሚለው ነው። ሁኔታዎች እንደሚያሳዩትና የቀድሞ የአሜሪካ ማዕከላዊ ዕዝ መሪ ዶግላስ ማክሪ ከዚህ ጦርነት በፍጥነት መውጣት አይቻልም ብሏል። ምክንያቱም ኢራን ከፍላጎቷ አትመለስም፣ አሜሪካም አትመለስም። የአብዮታዊ ዘበኛው ሚሳኤል መተኮስ እስከቻለ ድረስ ይህንን እንደ ጽናት ለህዝቡ ያሳያል። በአሜሪካና በእስራኤል ፊት ጸናን፣ የአሜሪካን ግቦች መታን ይላል። ዛሬ ኢራን የሃይፉን ወደብ መታለች። እስራኤል የደረሰባትን ጉዳት ለመደበቅ እየሞከረች ነው። ኢራን ወደ ሃይፉ ድሮኖችን ልካ የነዳጅ ማከማቻዎችን መታለች። እስራኤል በቴህራን ያደረገችውን አይነት ጥቃት በሃይፉን ላይ ደርሶባታል። ነገር ግን እስራኤል ምንም አይነት ጉዳት ቢደርስባትም ጦርነቱ መቀጠል ትፈልጋለች። ምክንያቱም ስርዓቱን ለመጣን ይህ እንደ ብቸኛ አጋጣሚ አይተዋለች። ትራምፕ ከሄደ ሌላ ፕሬዝዳንት የኔታንያሁን ቃል እንደማይሰማ ታውቃለች። አሁን አሜሪካ የእስራኤልን ቃል ሰምታ እያመጣች ያለችው የዓለም አቀፍ ኪሳራ በጣም እየበዛ ነው። ነገር ግን የጽዮናውያን ይህንን ጦርነት እስከ መጨረሻው መሄድ አለብን ብለው ያምናሉ። ይህ የኔታንያሁ ራዕይ ነው። ከጦር መሪዎቹ በተቃራኒ ዴቪድ አሊናግቴስ ዋሽንግተን ፖስት እና ፋይናንሻል ታይምስ ላይ እንደዘገበው የእስራኤል ወታደራዊ መሪዎች ጦርነቱን ባለመቆሙ ስጋት ገብቷቸዋል። 2 ሳምንት ሞላን፣ 3 ሳምንት ሞላን የሚያልቅ አይመስልም ይላሉ። ኢራን እስከ መጨረሻው ሰው ትዋጋለች። ይህ በጣም አደገኛ ሁኔታ ነው። አሜሪካ ከሩሲያ ዩክሬን ጦርነት የተማረችው ትልቅ ትምህርት ጦርነት መርዘም የለበትም የሚል ነው። ጦርነቱ ሲረዝም አዳዲስ ተጫዋቾች ይገባሉ። የድካም ጦርነት ይጀመራል። ኢራን የምትፈልገው ይህንኑ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስራኤል 128 የሚሳኤል ማስወንጨፊያ ብቻ ነው ያላቸው ብትልም እውነታው ግን ከዛ በላይ ነው ይላል። በእርግጥ በአሜሪካ በኩል በኢራን አቅም ላይ የተሳሳተ ግምት ነበረ። የአሜሪካ የስለላ ድርጅት ስለ ኢራን የሚሳኤል ክምችትና ማስወንጨፊያዎች ሙሉ መረጃ የለውም። ለዚህ ነው ጦርነቱ የረዘመው። የኢራን መላመድና ሁለተኛው ምዕራፍ የአሜሪካን ጦር ትልቅ ኪሳራ ውስጥ ከቶታል። 140 ቆሰሉ፣ 7 ተገደሉ። ኪሳራው ይህ ብቻ አይደለም። ራዳሮችም ተመተዋል፣ የጦር ሰፈሮችም ተመተዋል። ዛሬ ሳውዲ አረቢያ ሱልጣን የጦር ሰፈር የተተኮሱ 6 ባላስቲክ ሚሳኤሎችን አክሽፋለች። በተጨማሪም 8 ድሮኖችና ሌላ ሚሳኤል ወደ ምስራቃዊ ግዛት ተተኩሰው አክሽፈዋል። 5 ድሮኖች በከርጅ 2 በሀፈር አልባጥን አካባቢ ከሽፈዋል። ሳውዲ ለኢራን ማስጠንቀቂያ ብትሰጥም አሁንም ግን በጥቂት ሚሳኤሎችና ድሮኖች ጥቃቷን እያሳደገች ነው። ኢራን ጦርነቱን ወደ ድካም ጦርነት ለመውሰድ ትፈልጋለች። ሆርሙዝን መዝጋቷም ቀጣይነት ያለው ነው። አሜሪካ ፈንጂዎቹ የት እንዳሉ አታውቅም። ይህ ደግሞ የነዳጅ ዋጋ ሰማይ እንዲደርስ ያደርገዋል። መርከቦች እንደ ድሮ መውጣት አይችሉም፣ ምክንያቱም ፈንጂውን የሚያውቁት የኢራን መርከቦች ብቻ ናቸው። ኢራን ከአሜሪካና ቀጠናውን ወደማያልቅ ጦርነት እየሳበች ነው። አሜሪካ ደግሞ መውጫ መንገድ የላትም። የኢራን አቅም በትክክል አላወቀችም። የአሜሪካ መንግስት የሚሰጣቸው ቀጠሮች ሁሉ ስህተት ሆነዋል። ትራምፕ መጀመሪያ 2 ሳምንት አለ፣ ቀጥሎ 3 ሳምንት። ትራምፕ ራሱ መቼ እንደሚያልቅ አያውቅም። በጣም ከባድ ሁኔታ እየተፈጠረ ነው። አሜሪካ የምድር ጦር ወይም ግራውንድ ኢንቬዥን ለማስገባት እያሰበች ነው። ይህ ትልቅ ስህተት ነው የሚሉም አሉ። የምድር ጦር ለማስገባት መጀመሪያ አካባቢውን ማጽዳትና አብዮታዊ ዘበኛውን ማዳከም አለበት። የምድር ጦር የአሜሪካ ወታደሮችን ማደን በጣም ቀላል ነው። ኢራን በገዛ ምድሯ ላይ በሚሳኤል ሳይሆን በቅርብ ርቀት ትመታቸዋለች። ነገር ግን ትራምፕ የኢራንን ዩራኒየም ለመቆጣጠር የምድር ጦር የግድ ነው ብሎ ያምናል። ሲኤንኤን እንደዘገበው የኒውክሌር ጣቢያዎቹን ለመቆጣጠር ትልቅ የምድር ጦር ያስፈልጋል። ልዩ ኃይል ብቻ አይበቃም። 82ኛው የአየር ወለድ ክፍለ ጦር ብቻ አይበቃም። ትልቅ ጦር፣ ሳይንቲስቶችና ዩራኒየም የሚያወጡ ሰዎች ያስፈልጋሉ። ዩራኒየም የማውደም ሀሳብ ብዙም አያሳምንም። ይልቁንም ለመውሰድ ሊሆን ይችላል። 60% የደረሰው የኢራን ዩራኒየም ለ11 የኒውክሌር ቦምቦች ይበቃል። ጦርነቱ እስካሁን ለሁለቱም ወገን ጥሩ አይደለም። የኢራን አቅም ቢቀንስም የአሜሪካ ወጪና ኪሳራ ግን እየጨመረ ነው። ጦርነቱ ወዴት እንደሚያመራ ወደፊት እናያለን። ሰላም።